ዛሬን ጨምሮ ለቀጣይ 29 ቀናት እንግሊዝኛ ቋንቋን ኮንፊደንትሊ ወይም በራስ በመተማመን እንዴት ማውራት እንችላለን? ለምሳሌ የሆነ ሰው መጥቶ ሃይ ዋትስ ዮር ኔም፣ ሃይ ዋትስ ዮር ኔም ብሎ ሊጠይቀን ይችላል። በዛን ጊዜ መመለስ ልንፈልግ እንችላለን። ልክ እዚህ ስክሪኑ ላይ እንደምንመለከተው ግን ጭንቅላታችን ውስጥ ምንም መልስ ላይ መጣ ይችላል። በቃ ባዶ ሊሆንብን ይችላል ማለት ነው። ስለዚህ በዛን ሰዓት ላይ ለምሳሌ ሃይ ዋትስ ዮር ኔም፣ ሰላም ስምህ ማን ነው ወይም ስምሽ ማን ነው የሚል ጥያቄ ሲሆን፣ ለምሳሌ ስማችሁ ሳራ ከሆነ ሄሎ ማይ ኔም ኢዝ ሳራ ልንል እንችላለን። ስሜ ሳራ ነው እንደማለት ነው። ስማችሁ ሳራ ካልሆነ በዛ መልኩ በዛ ትተኩታላችሁ። ስለዚህ ሌላኛው አማራጭ ምንድን ነው? ለምሳሌ ሃይ ዋትስ ዮር ኔም ለሚለው ሃይ አም ሳራ ሳራ ነኝ እንደማለት ነው። ወይም በድጋሚ ሳራ እባላለሁ። ስለዚህ ስማችሁ ሳራ ካልሆነ ትቀይሩታላችሁ። ሃይ ማይ ኔም ኢዝ እከሌ፣ ስማችሁ እከሌ ከሆነ ማለት ነው። ስለዚህ እዚህ በቀይ የተጻፈችውን እሷን መተካት ነው። ሌላኛው ደግሞ ለምሳሌ ራሳችንን ማስተዋወቅ በሚመጣበት ጊዜ ከምንጠየቀው ነገር ምንድን ነው? ከየት ነው የመጣኸው? ዌር አር ዩ ፍሮም፣ ዌር አር ዩ ፍሮም፣ ከየት ነው የመጣኸው? ለምሳሌ እኔ ከኢትዮጵያ ነው የመጣሁት። አም ፍሮም ኢትዮጵያ። ጥን እነሱ አይሏትም ግን እኛ pen ስለምንል አም ፍሮም ኢትዮጵያ እንላለን ማለት ነው። ስለዚህ ከኢትዮጵያ መሆናችንን እናገራለን። ከዛ ደግሞ ሞር ስፔሲፊክ ወይም የት ኢትዮጵያ ማአት ቦታ አይደል ያለው። ስለዚህ ለምሳሌ ከአዲስ አበባ ከሆነ የመጣ ነው አይ ሊቭ ኢን አዲስ አበባ ልንል እንችላለን። አዲስ አበባ እኖራለሁ እንደማለት ነው። ሊቭ መኖር ነው። ስለዚህ አይ ሊቭ ኢን አዲስ አበባ፣ አዲስ አበባ ውስጥ ነው ምኖረው የሚል መልስ እንድንሰጥ ያደርገናል። ሌላኛው ደግሞ ለምሳሌ where are you from፣ ከየት ነው የመጣኸው? ከየት ነው የመጣኸው ለሚለው አም ኢትዮጵያን፣ እኔ ኢትዮጵያዊ ነኝ እንደማለት ነው። ስለዚህ ይሄ ዜግነት ምንድን ነው? ኢትዮጵያዊ ነኝ ካላችሁ ያው ከኢትዮጵያ እንደመጣችሁ ያስታወቃል። ስለዚህ ለማንኛውም ኢትዮጵያዊ ነኝ ማለት ከፈለጋችሁ አም ኢትዮጵያን ልትሉ ትችላላችሁ። ከዛ በተጨማሪ ራሳችንን፣ በነገራችን ላይ ዛሬ ቪዲዮ ትምህርት ራሳን ስለማስተዋወቅ መሆኑን ያስተዋወቅኩት አይመስለኝም እኔ ራሴ። ስለዚህ ወዲውዱ ስራ ምንድን ነው ሊሉን ይችላሉ። ተማሪ ከሆንን አም ስቱደንት፣ እኔ ተማሪ ነኝ እንላለን ማለት ነው። ስለዚህ ስቱደንት ተማሪ ማለት ነው። አም ስቱደንት ወይም አይ አም ስቱደንት እንላለን። መምህር ከሆንስ አም ቲቸር፣ what do you do፣ ምንድን ነው የምታደርገው ወይም ምንድን ነው የምታደርገው ወይም ስራሽ ምንድን ነው፣ ስራህ ምንድን ነው እንደማለት ነው። አም ቲቸር ወይም አይ አም ቲቸር ብለን እንመልሳለን። ቲቸር መምህር ወይም አስተማሪ ተብሎ ሊተረጎም ይችላል። ስለዚህ what do you do ብላችሁ እናንተ ራሳችሁ እነኛን ሰዎች መጠየቅ ትችላላችሁ። so what do you do፣ እናንተ ምንድን ነው የምትሰሩት? ለምሳሌ ቢሮ ውስጥ ልትሰሩ ትችላላችሁ። ስራችሁ የቢሮ ስራ ሊሆን ይችላል። የዚህን ጊዜ ምን ትላላችሁ? I work in an office፣ I work in an office። ኦፊስ ቢሮ ነው። ስለዚህ in an office ቢሮ ውስጥ ነው የምሰራው እያላችሁ ነው። I work፣ እኔ እሰራለሁ። የት ነው የምትሰሩት? you work in an office። ከዛ በተጨማሪ ደግሞ ስለዚህ የእናንተ ሆቢስ ወይም በትርፍ ጊዜያችሁ ማድረግ የምትወዱት ነገር ምን ይሆን? ለምሳሌ ስራ ልትሰሩ ትችላላችሁ፣ ተማሪ ልትሆኑ ትችላላችሁ። በማትሰሩበት ጊዜ ምን ታደርጋላችሁ? ለምሳሌ መጽሐፍ ማንበብ የምትወዱ ከሆነ አይ ላይክ ሪዲንግ ቡክስ፣ ሪዲንግ ማንበብ ነው፣ ቡክስ መጽሐፍት ነው። ስለዚህ መጽሐፍት ማንበብ እወዳለሁ። አይ ኢንጆይ ዋቺንግ ሙቪስ። ስለዚህ when you talk about your hobbies ወይም በትርፍ ጊዜያችሁ ማድረግ የሚያስደስታችሁ ነገር አንዱ ፊልም ማየት ከሆነ አይ ኢንጆይ ማድረግ ማለት ያ ነገር ደስ ይላችኋል እንደማለት ነው። ስለዚህ ዋቺንግ ሙቪስን መመልከት ወይም ፊልሞችን መመልከት እወዳለሁ እንደማለት ነው። ከዛ በተጨማሪስ ሙዚቃ ማዳመጥ የምትወዱ ከሆነ አይ ላቭ ሊስኒንግ ቱ ሚውዚክ፣ ሙዚቃ ማዳመጥ ደስ ይለኛል ወይም እወዳለሁ የሚል ትርጉም ሊኖር ይችላል። ስለዚህ if you love listening to music፣ ሙዚቃ ማዳመጥ የምትወዱ ከሆነ you can say ምን ማለት ትችላላችሁ? I love listening to music ማለት ትችላላችሁ ማለት ነው። ከዛ በተጨማሪ ደግሞ ለምሳሌ ይህን ቪዲዮ የምትመለከቱት እንግሊዝኛ ቋንቋ ለመማር አይደለም። ስለዚህ ምን እያደረጋችሁ ነው? you're learning English ወይም እንግሊዝኛ ቋንቋን እየተማራችሁ ነው። ስለዚህ I like እወዳለሁ ምንድን ነው የምትወዱት? learning English ወይም ደግሞ እንግሊዝኛ ቋንቋ መማርን እወዳለሁ you like it እንደማለት ነው። ስለዚህ አሁን እስካሁን የተማርናቸውን አይኑ ፈጠን እንዳልኩባችሁ ቀስ ለማለት ሞክራለሁ። ስለዚህ we will try to introduce ourselves from beginning to end፣ ከመጀመሪያው እስከ መጨረሻው ድረስ ራሳችንን ለማስተዋወቅ እንሞክራለን። ስለዚህ መጀመሪያው ምንድን ነበር? ሄሎ ሰላም፣ my name is Sarah፣ ስሜ ሳራ ነው። I'm from Ethiopia፣ ከኢትዮጵያ ነው የመጣሁት። and I live in አዲስ አበባ፣ እናም አዲስ አበባ ውስጥ ነው የምኖረው። I'm a student፣ ተማሪ ነኝ። I like reading books፣ መጽሐፍ ማንበብ እወዳለሁ። and listening to music፣ ዘፈን ማዳመጥ እወዳለሁኝ።
ናይስ ቱ ሚት ዩ ስለተዋወቅኩ ወይም ስለተዋወቅኩሽ ደስ ብሎኛል የሚል ትርጉም ሊኖር ይችላል። ናይስ ቱ ሚት ዩን አሁን የጨመርኩላችሁ። ስለዚህ ከሰዎች ጋር ስትተዋወቁ ናይስ ቱ ሚት ዩ ካሏችሁ ናይስ ቱ ሚት ዩ ካላችሁ በኋላ እናንተ መልሳችሁ ቱ ትጨምሩበታላችሁ። እኔም ስለተዋወቅኩሽ ደስ ብሎኛል እንደማለት ነው። ስለዚህ ለምሳሌ እኔ ጥያቄ ልጠይቃችሁ። ዋትስ ዮር ኔም? ዋትስ ዮር ኔም? ስማችሁ ማን ነው? ዌር አር ዩ ፍሮም? ዌር አር ዩ ፍሮም? ከየት ነው የመጣችሁት? ዋት ዱ ዩ ዱ? ዋት ዱ ዩ ዱ? ምንድን ነው የምታደርጉት? ከዛ በተጨማሪ ዋት ዱ ዩ ላይክ ዱዊንግ? ማድረግ የሚያስደስታችሁ ነገር ምንድን ነው? what do you like doing? ስለዚህ ለምሳሌ ለአራተኛው ጥያቄ መጽሐፍ ማንበብ፣ ዘፈን ማዳመጥ ብለናል አይደል? በእንግሊዝኛ እነሱን ምን ነበር ያልናቸው? እነሱን መልሳችሁ ማስታወስ ትችላላችሁ ማለት ነው። ስለዚህ what's your name? where are you from? የሚሉትን ጥያቄዎች መመለስ ትችላላችሁ። ይሄ ቪዲዮ አሁን እዚህ ጋር ሊጠናቀቅ ነው። ከማለቁ በፊት ግን ለምሳሌ ሆምወርክ ቻሌንጅ ብያስ ያልኩት ቴል ሚ ዮር ኔም ለምሳሌ ልትጽፉ ትችላላችሁ። በቃ የሆነ ወረቀት ላይ አድርጋችሁ ለአንድ ደቂቃ ያህል what is your name? your name ስማችሁን ተናገሩ። your city or country ከተማችሁ ኔም ሀገራችሁን። your job or studies ስራችሁ ኔም የምትማሩትን ነገር። እዛ ላይ አያበቃም። your hobbies በትርፍ ጊዜያችሁ ማድረግ የሚያስደስታችሁ ነገር ምን ይሆን? ስለ እነዚህ ነገሮች ጽፋችሁ መለማመድ ትችላላችሁ ማለት ነው። ምክንያቱም ሳራ ራሷን ስታስተዋወቅ አይተናል አይደለ? ሳራ ነበር ስሟ። so your name የእናንተ ስም የሁላችሁም ስም ሳራ ላይሆን ይችላል፣ አይሆንም እንጂ ስለዚህ your name ስማችሁ ምንድን ነው? your city ከተማችሁ፣ ሁላችሁንም አዲስ አበባ አይደለም ያለ ነው። or country ሀገራችሁ። your job የምትሰሩት ስራ፣ ሁላችንም ተመሳሳይ ስራ አይደለም የምንሰራው። your studies ሁላችንም ተመሳሳይ ነገር አይደለም የምንማረው። ከዛ ደግሞ መጨረሻ your hobbies ማድረግ የምትወዱት ነገር ምንድን ነው የሚለው ነው። ከዚህ በኋላ የተለያየ ይዘት ያላቸው ለ30 ቀን የምንጠቀማቸውን ተጨማሪ ቪዲዮዎች እንግዲህ ለመልቀቅ ሞክራለሁኝ። የዛሬውን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ሰላም ቆዩኝ።